በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መልክዓ ዮሐንስ ፍቁረ እግዚእ በአማርኛ። ሰላም ለዝክረ ስምከ ያለ ፍጹም መጓደል ጸጋና ሞገስን ለተመላ ለስምህ አጠራርህ ሰላምታ ይገባል። ዮሐንስ ሆይ ሥጋዊ ደማዊ ስትሆን መልአክ ነህ። የራእይህን ትርጓሜና ሕጉን አውቅና እረዳ ዘንድ የጥበብን ምንጭ እንደ ተከዜ ወንዝ ሙላልኝ። ሰላም ለስርዕተ ርእስከ ቅብአ ክህነትን እንደ ተቀባ እንደ አሮን የሚጣፍጥ ሽቶ የአርያም ጠል ለሆነው ለራስህ ጸጉርህ ሰላምታ ይገባል። ምድራዊ ስትሆን ሰማይን የምትገዛው ቅዱስ ዮሐንስ ሆይ በአጠገቡ ወደ ተቀመጥክ ወደ መምህርህ ክርስቶስ የኔን የባሪያህን ድህነት እና የዓለምን ይቅርታ ማልድ። ሰላም ለርእስከ የእግዚአብሔር በግ የተባለ የእግዚአብሔር ወልድ መንበር በላዩ ላይ ለተሠራ ለራስህ ሰላምታ ይገባል። በገጽታህ ንስር የተባልክ ኪሩብ ቅዱስ ዮሐንስ ሆይ ደግ መምህር ነህና በሰማያውያንና በምድራውያን በረከት ባርከኝ። ሰላም ለገጽከ በአምላክ በክርስቶስ ስቅለት የደም ግባቱ ልምላሜ ለጠወለገ ለፊትህ ሰላምታ ይገባል። መልአክ ቅዱስ ዮሐንስ ሆይ በጠዋትና በማታ ሰዓት አንተን እተማመናለሁና የተመሰገነ የፊትህ ደም ግባት በፊቴ ላይ ይፍሰስ። በኀጢአት የሻርኩ እኔን ያድነኝ ዘንድ ያለሰልሰኝ ዘንድ። ሰላም ለቀራንብቲከ የርግብ ዐይኖችህን ለሚሸፍኑ ለአንዱና ለሁለተኛው ቅንድቦችህ ሰላምታ ይገባል። ክርስቶስ የሚወድህ ደቀ መዝሙሩ ዮሐንስ ሆይ የጨለማ ገዢ የሆነ ነፍሳትን የሚያጠምድ ጋኔንን ቅንድቦቼ ያሸንፉ ዘንድ በቅንድቦችህ ተማጽኛለሁ። ሰላም ለአዕይንቲከ በሰባቱ የወርቅ መቅረዞች መካከል መምህርህ ክርስቶስን ለተመለከቱ ዐይኖችህ ሰላምታ ይገባል። ነባቤ መለኮት የክህነትና የመንግሥት ግንድና ቅርንጫፍ ዮሐንስ ሆይ ከምሥራቅ ምዕራብ እንዲርቅ ያንተ ጽድቅ የኔን ኀጢአት ያርቅልኝ። ሰላም ለአእዛኒከ ሰባቱን የነጎድጓድ ነገሮች ሰባቱን አጽራሃ መስቀል ያዳምጡ ዘንድ ለነቁ ጆሮዎች ሰላምታ ይገባል። ከመላእክት ጋር ስምም የሆንክ ዮሐንስ ሆይ ጠላቱን እንዳሸነፈ ሰው ከንጽሕና ሳጥንህ የብርሃን መጽሐፍንና የተሸሸገ መናን ስጠኝ። ሰላም ለመላትሂከ ስለ ክርስቶስ ጽፍዓት በሐናና በቀያፋ አደባባይ መመታት በጽፍዓት በመከራ ለተገዙ ጉንጮችህ ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ዮሐንስ ሆይ ያንተ ጸሎት ደመናን ተሻገረች የሚል ዜናን በልቤ ውስጥ አስርጽ አብቅል። ሰላም ለአእናፍከ ጣፋጭ የሆነ የአርያም ዕጣንን ላሸተቱ የሥጋህ መስኮቶች ለሆኑ አፍንጮችህ ሰላምታ ይገባል። በጥበብ ጎዳናዎች የሄድክ ዮሐንስ ሆይ ጥጃ ከታሰረበት እንደሚፈታ እኔንም ከኀጢአት ማሰሪያ ፍታኝ፣ ለአንተም ምርኮ አድርገኝ። ሰላም ለከናፍሪከ ባለሟልነት እንደ ውሃ ምንጭ ለሚፈሳቸው ከናፍሮችህ ሰላምታ ይገባል። በጌታ ክርስቶስ መሳም በቀለም እንደተነከረ ግምጃ ተነክረዋልና ተባርከዋልና። አቡ ቀለምሲስ የምስጢር ሰው የተባልክ ቅዱስ ዮሐንስ ሆይ ከተመሰገነው መሥዋዕትህ ከንፈሬን ታስነካኝ ዘንድ ወደ እኔ ና፣ በከንፈሮቼ አበሳና ርኩሰት በዝቶአልና። ሰላም ለአፉከ ዋዕዩ ግለቱ ሳያቃጥለው የመለኮት አፍ ለሳመው ለአፍህ ሰላምታ ይገባል። ፍጥሞ በምትባል ደሴት ምስጢርን ያየህ ቅዱስ ዮሐንስ ሆይ የራእይህን ትርጓሜ ማንበብ መተርጎም እችል ዘንድ የአንደበትህን ማኅተም ለእኔ ፍታልኝ፣ ግለጽልኝ። ሰላም ለአስናኒከ የአባቶች ተራፊ ሞት ፍሬን ላልቀመሱ እንደ ወተት ነጫጭ ለሆኑ ጥርሶችህ ሰላምታ ይገባል። የተላከ ሐዋርያ እና ነቢይ ቅዱስ ዮሐንስ ሆይ ንግግሬ የጣፈጠ እና ያማረ ይሆን ዘንድ ጨው ንግግርህ አልጫው አንደበቴን ያጣፍጠው። ሰላም ለልሳንከ ሁለት መንገዶችን ለሚናገር አንደበትህ ሰላምታ ይገባል። እነዚሁም አንዲቷ የሕይወት አንዲቷ የሞት ናቸው። የእውቀትን ባሕር የምትዋኝ የቋንቋዎች አባት ቅዱስ ዮሐንስ ሆይ ከእነዚህ ከሁለቱ ሕይወት በተሰኘችው መንገድ ውሰደኝ፣ ከአንተ ዘንድ የምመኛት ይህች ናትና። ሰላም ለቃልከ የተመሰገነ ወንጌልን ካስተማሩ ከሦስቱ ወንጌላውያን ይልቅ ነገሩ
ልዑል ከፍ ያለ ለሆነው ለቃልህ ሰላምታ ይገባል። የእግዚአብሔር ወዳጅ ብፁዕ ዮሐንስ ሆይ በእኔ ላይ ክፉ የመከሩ ጠላቶቼን በቃልህ ትእዛዝ ትበትንልኝ ዘንድ ልመናዬን በፊትህ አደርሳለሁ። ሰላም ለእስትንፋስከ ሕይወትን ለሚተነፍስ እስትንፋስህ ሰላምታ ይገባል። ዳግመኛም የክህነትን ሥልጣን ለሚሰጥ የእስትንፋስህ በረከት ሰላምታ ይገባል። የጥበባት ባሕር መምህር ዮሐንስ ሆይ በሁለተኛ ልደት የተቀበልኩትን ቀድሞ በንፍሃት ያገኘሁት ጸጋዬን በተመሰገነ እስትንፋስህ አድሰው። ሰላም ለጉርኤከ ከመዓር ከስኳር አነጋገሩ ለሚጣፍጥ የትንቢት ምንጭ ለሆነ ጉሮሮህ ሰላምታ ይገባል። አባትህ ዘብዴዎስን ከነመረቡ ጥለህ ክርስቶስን የተከተልክ ቅዱስ ዮሐንስ ሆይ ሕገ ወንጌልን ለወገኖቹ የምታስተምር የእግዚአብሔር ወልድም በሥጋ የቅርብ ዘመዱ አንተ ነህ። ሰላም ለክሳድከ እንደ አማረች ጸንታ በመኖር ያርፍባት ዘንድ እግዚአብሔር ለመረጣት አንገትህ ሰላምታ ይገባል። የጥበብ ጌታ የኢየሱስ ባለሟል የወንጌል ሰባኪ ቅዱስ ዮሐንስ ሆይ አምላክህ በመስቀል ላይ እነኋት እናትህ እንዳለ በመንግሥተ ሰማይ እናትህ ማርያም ከአንተ ጋር ናት። ሰላም ለመትከፍትከ ከሰማያዊው ዙፋን ሳይተናነስ ለልዑል እግዚአብሔር መቀመጫ ለሆነ ትከሻህ ሰላምታ ይገባል። የጽዮን የደጇ ጌጥ ዕንቁዬ ዮሐንስ ሆይ ከሚከብድ ድንጋይ ከሚጨንቅ ከአሸዋ ሸክም እጅግ የበረታ የኀጢአት ሸክም አመፃን ከትከሻዬ ላይ አንስተህ ጣልልኝ አስወግድልኝ። ሰላም ለዘባንከ ክንፋቸው 6 ከሆነ ከሱራፌል ዐይኖቻቸው ብዙዎች ከሆኑ ከአራቱ እንስሳ ኪሩቤል ለማይተናነስ ሞገሳዊ ጀርባህ ሰላምታ ይገባል። የተመሰገነ የያዕቆብ ልጅ የይሁዳ ውስጣዊ ባሕሪው ዮሐንስ ሆይ የሄኖክ ሰውነት በተሸሸገችበት በተሰወረችበት በአንተ ፊት ትመላለስ ዘንድ ነፍሴን የበቃች አድርጋት። ሰላም ለእንግድአከ የምስጋና ልብስ በማኅተብ ቅርጽ በላዩ ላይ ለተዋሃደው ለተቀረጸበት ለደረትህ ሰላምታ ይገባል። የዓለም ሁሉ አገልግሎት በላዩ ላይ አለ። ዮሐንስ ሆይ ከበረከትህ ዛሬ ትሰጠኝ ዘንድ በገዳም መስቀል ጽናት አምልሃለሁ። ሰላም ለሕፅንከ ከጸጋ የተራቆተችበት ጊዜ ለሌለ ነበልባላዊ መለኮትን መጠጊያ ላደረገች ሕፅንህ ሰላምታ ይገባል። ለልጆቿ እና ለእመቤቲቷ መልእክትን የምትጽፍ ቅዱስ ዮሐንስ ሆይ ፍጹም መከራ በሚጸናባት ዕለተ ክርስቶስ በተባለች በዕለተ ምጽአት የእኔ ማረፊያ ከአንተ ጎን ትሁንልኝ። ሰላም ለአእዳዊከ የአይሁድ መምህር ቅዱስ ጳውሎስ የሰላም ምሰሶዎች እንዳለ የሰላም ምሰሶዎች ለሆኑ እጆችህ ሰላምታ ይገባል። የነጎድጓድ ልጅ መብረቅ ዮሐንስ ሆይ የነፍሴን መርከብ ሞገድ እንዳያውክ ከባድ ከሆነ ከበደል ማዕበል በእጆችህ ወልውለኝ አንጻኝ። ሰላም ለመዛርኢከ በፍቅረ ቢጽ እና በፍቅረ እግዚአብሔር በእነዚህ ሁለቱ ኦሪትና ነቢያት ጸንተው ይኖራሉ ብለህ ያስተማርህ የገሊላው ዮሐንስ ሆይ ለተመሰገነ ክንድህ ሰላምታ ይገባል። የዋህ በግህን ከተኩላ ታድነኝ ዘንድ እኔ ለጸሎት በተዘረጋ ክንድህ እማጸናለሁ። ሰላም ለኩርናእከ በምስጋና አደባባይ ለሚቆም የ60 ኃይለኞች ኃይል ላለው ኩርናእህ ጡንቻ ሰላምታ ይገባል። እንደ አንበሳ ልብህ የተማመነ ጽኑ ዮሐንስ ሆይ በመረብ አስግረው አሳን እንደሚያጠምዱ በደል ከሞላበት ከዓለም ባሕር እኔን አውጣኝ። ሰላም ለእመትከ በመልአኩ ክንድ 10,000 የሆነውን እንደ አንድ ክንድ አድርጎ ለከነዳ ክንድህ ሰላምታ ይገባል። የሰማይን በር ተከፍቶ ያየህ ዮሐንስ ሆይ ለጠላቶቼ መዘባበቻ እንዳልሆን የአንተ ክንድ የምትደግፍ እህት ትሁነኝ። ሰላም ለእራህከ እግዚአብሔር ወልድን በሥጋዌው ወራት ለዳሰሰው ለመሃል እጅህ ሰላምታ ይገባል። የእግዚአብሔር ጸጋ የተሰጠህ ቅዱስ ዮሐንስ ሆይ ከመሃል እጅህ በታች ራሴን አደርጋለሁ። ከብርና ከወርቅ ይልቅ የአንተን መሃል እጅ እመርጣለሁና። ሰላም ለአጻብዒከ የምትወደው የጋስዮስን ሥራዎች ለጻፉ ጣቶችህ ሰላምታ ይገባል። ለማስተማርና ለመስበክ የተላክ ዮሐንስ ሆይ በተንኰልና በክፋት ክብሩን ጥሎ ከተዋረደ ከዲያብሎስ ቁራኝነት በጸሎትህ ጠብቀኝ። ሰላም ለአጽፋረ እዴከ ከ10 ጣቶችህ ጋር ለተስማሙ ነውር ለሌለባቸው ለእጆችህ ጣቶች ሰላምታ ይገባል።
የነገደ ይሁዳና የነገደ ሌዊ ካህን ዮሐንስ ሆይ በፍዳ እና በበቀል ዕለት ነፍሴን በመልካሟ ገነት የሰለጠነች አድርጋት። ሰላም ለገቦከ በጸሎተ ሐሙስ በእራት ጊዜ የነበልባላዊ ክርስቶስን ጎን መጠጊያው ላደረገ ለጎንህ ሰላምታ ይገባል። ከተመረጡ ወገኖች የተመረጥህ ዮሐንስ ሆይ ከተመሰገነ አብ አንደበት የወጣች የአንተ እህት የሆነች ጥበብ በእኔ ላይ ትደር እጽፍ ድርብም ትሁን። ሰላም ለከርስከ መጽሐፍን መብላት ባመረረቻት ፈንታ ለአፍ ለምትጣፍጥ ለሆድህ ሰላምታ ይገባል። ከተመረጡ ከብዙዎች የተመረጥህ ዮሐንስ ሆይ ከጥምና ከረሃብ አገር ወደ ተድላና ደስታ አገር በክንፈ ጸጋህ ውሰደኝ። ሰላም ለልብከ ዕብራውያን ሰቅለው በገደሉት በመምህርህ በጌታ በኢየሱስ ክርስቶስ መተማመኑን ላልተወ ልቡናህ ሰላምታ ይገባል። በድንግልናና በንጽሕና ያጌጥክ ዮሐንስ ሆይ ነፋስ ከምድር ላይ ትቢያን እንደሚጠርግ በጸሎትህ ኃይል ጠላቶቼን ሁሉ ጠርገህ አጥፋልኝ። ሰላም ለኩለያቲከ የቤተ ዕቃዎችን በመብራት እንደሚፈልጉ ክርስቶስ ለፈተናቸው ኩለያቶችህ ሰላምታ ይገባል። ሰርዲስ በምትባል ቦታ መልአክ እያሉ የሚያመሰግኑ ዮሐንስ ሆይ በሰባቱ አብያተ ክርስቲያናት መልቶ ያለ መንፈስ ለአንተ ጸጋ ሆኖ የተሰጠህ ነውና ይህ ጸጋ በእኔም ላይ ይደር። ሰላም ለህሊናከ መልካምን እንጂ ክፉን ለማያስብ ህሊናህ ሰላምታ ይገባል። የሙሴ ትእዛዝ የሆነ ብሉይንና ሐዲስ ኪዳን ወንጌልን የምትጽፍ ዮሐንስ ሆይ ሐሳቤ ሰማይ እንዲደርስ እዘዘው፣ ያም ባይሆን ጠማማ እንዳይሆን እርዳው። ሰላም ለአማኡቲከ ክርስቶስ ፈጣሪህ በመስቀል ላይ ተሰቅሎ ባየኸው ጊዜ በሐዘን ነበልባል ለተቃጠለ አንጀትህ ሰላምታ ይገባል። ክርስቶስን በእውነትና በቅንነት የምታመልከው ዮሐንስ ሆይ በመከራው ጊዜ ከቤተልሔም እስከ ቀራንዮ ተከተልከው። ለወለደችው ለድንግል እናቱም መታዘዝን እምቢ ያልክ አይደለም፣ በትሕትና ታዘዝክ እንጂ። ሰላም ለነዋየ ውስጥከ እግዚአብሔር እርሱ የተሰወረውን የሚያውቅ ለመረመረው ውስጣዊው ሰውነትህ ሰላምታ ይገባል። የክርስቶስን ከድንግል መወለድ የሰበክህ ዮሐንስ ሆይ ለባሪያ የቀናውን መንገድ ምራኝ፣ ወደ ሰማያዊ ቤትህም እንድገባ ፍቀድልኝ። ሰላም ለህንብርትከ የይቅርታና የርኅራሄ ውሃ ፈጽሞ ለማይለየው የንብ ቲራ ማሰሮ አምሳል ለሆነ ህንብርትህ ሰላምታ ይገባል። የቀደመችይቱ የደብተራ ኦሪት የሚጣፍጥ ሽቱዋ መልካም መዓዛ ዮሐንስ ሆይ የጨለማ አበጋዞች ከሆኑ ከዲያብሎስ ሰራዊት በጸሎትህ ጠብቀኝ፣ በላዬ ላይ መከራ እንዳያመጡብኝም ሰውረኝ። ሰላም ለሐቁየከ በመምህርህ በኢየሱስ ክርስቶስ አጠገብ ለተቀመጠና በቅድስና መታጠቂያ ላጌጠ ወገብህ ሰላምታ ይገባል። ከሦስቱ ወንጌላውያን አራተኛ የምትሆን ቅዱስ ዮሐንስ ሆይ ከሰማያዊ ክብራቸው እንደወደቁ መላእክት ከሕይወት ጎዳና የራቁ ጠላቶቼን አፍገምግመህ ጣላቸው። ሰላም እብል ለአቁያጺከ በምሰሶ አምሳል የሥጋህን አዳራሽ ላነጹና ላጸኑ ታፋዎችህ ሰላም እላለሁ። በማስተዋልና በንጽሕና የመላእክት ወዳጅ የሆንክ ዮሐንስ ሆይ በቤትና በመንገድ አውሬ እንዳይነጥቀኝ በግህም ጠባቂ ሁነኝ። ሰላም ለአብራኪከ የክርስቶስን ወንጌል በብዙ ሀገሮች ዞረው በማስተማር ለጸኑ ጉልበቶችህ ሰላምታ ይገባል። ዮሐንስ ሆይ የመልኩ ጸዳል እጅግ ለሚያስደንቅ መልአክ በሰገድህ ጊዜ የጌቶችህ ባሪያ ነኝና ለእኔ አትስገድልኝ፣ ስግደትስ ለአምላክ ይገባል በማለት መልአክ ክብርህን ገለጸ። ሰላም ለአእጋሪከ የጥበብ ባለቤት ክርስቶስ ከሙታን ተለይቶ በተነሳ ጊዜ ጴጥሮስን እስኪቀድሙት ድረስ ግስገሳን ለብዙ እግሮችህ ሰላምታ ይገባል። የእስያና የኤፌሶን መልአክ አለቃ ዮሐንስ ሆይ በበደል ድንጋይ እግሮቼ ተሰነካክለው ታማዋልና ይድኑ ዘንድ በምሕረት እጆችህ ዳሳቸው። ሰላም ለሰኮናከ የንጉሥ ዳዊትን ቤት ክብር ገንዘብ ያደረግህ ዮሐንስ ሆይ ለተረከዝህ ሰላምታ ይገባል። አንተ ምድራዊ መልአክ ሰማያዊ ሰው ነህና የዚህ ዓለም ገዢ የሆነው የአዳም ጠላት ከይሲ እኔን መያዝ እንዳይችል ተረከዜን እንደ ናስ የጋለ እንደ ብረት የጸና አድርገው። ሰላም ለመከየድከ በፍርድ አደባባይ ከጌታ ኢየሱስ ጋር በቆመ ጊዜ የፍርሃት ዝንባሌ ለሌለው አረማመድህ ሰላምታ ይገባል። ስለ ወንጌል ክብር በእሳት ማንደጃ ቤት ለሮምና የተገዛ ዮሐንስ ሆይ
እኔ በሙሉ ልቤ አንተን መጠጊያ አድርጌያለሁና ለዲያብሎስ ከመገዛት ነፃ የወጣሁ አድርገኝ። ሰላም ለቆምከ የሚያልፍ የሥጋ ዓለምን ንቀሃልና የኀጢአት ትቢያ ላልነካቸው ለእግርህ ጣቶች ሰላምታ ይገባል። ከነቢያትና ከሐዋርያት አንድነት ያለህ ዮሐንስ ሆይ እግሮቼ በተዋህዶ ሃይማኖት ጸንተው እንዲቆሙ አድርግልኝ። ወዲያና ወዲህ አትውሰደኝ፣ ወደ ክፉ ቦታም አታውጣኝ። ሰላም ለአጽፋረ እግርከ በመልክ ዳርቻ ለሚቀመጡ ለአስሩ የእግርህ ጣቶች ሞገስ ለሆኑ ለእግርህ ጥፍሮች ሰላምታ ይገባል። ዮሐንስ ሆይ በሰማይ የምታበራ ክብርህ ከፍ ያለ የቤተ ክርስቲያን መብራት አንተ ነህ። በዕብራውያን አራቱ ከዋክብት ተብለው ከተሰየሙ ከደጋግ ሰዎችም አንተ ትበልጣለህ። ሰላም ለቆምከ ዮሐንስ ሆይ የወንዝ ዳር ዛፍ ለመሰለ ቁመትህ ሰላምታ ይገባል። የቁመትህም ጥላ የመጻሕፍት ትርጓሜ ተራራዎችን አለበሰ። ዮሐንስ ሆይ አንተን መጠጊያ አድርጌያለሁና በፍርድ ቀን ሰማያት ቦታ በሚያጡበት ጊዜ አገልጋይህን ወደ ቀኝ በምታደርስ በጽድቅ መንገድ ምራኝ። ሰላም ለመልክዕከ የምስጋና እና የዝማሬ እጅ መንሻን ለአንተ እንደሚገባ አድርጌ ለሚያምር መልክህ ሰላምታ አቀርባለሁ። ንጽሕናን እንደ ግምጃ የለበስህ ዮሐንስ ሆይ የከንፈሬ ፍሬ የሆነ ጸሎቴን ንጹሕ እንደሆነ የዕጣን ሽታ አድርገህ ተቀበልልኝ። ሰላም ለፍልሰትከ በወንድሞች ዘንድ አይሞትም የሚለው ይህ ነገር ወጣ እንደተባለ በሕይወት ያለህ ዮሐንስ ሆይ ከዚህ ዓለም በሕያውነት ለመለየትህ ሰላምታ ይገባል። ዮሐንስ ሆይ ሰውነቶችህ በቅድስናና በንጽሕና የተጌጡ ናቸው። አገልጋይህ እኔንም በሚወደድ በገነት ውስጥ ለመመላለስ አሰልጥነኝ፣ አብቃኝ፣ በዚያ የሚኖሩ የተመረጡ ወገኖች ናቸውና። ሰላም ለልብስከ ወለአሳአኒከ የመኖርህን ነገር ያስረዳ ዘንድ ለረዳትህ ለአብሮኮሮስ ለተተወ ለተሰጠ ለልብስህ ከጫማህ ጋር ሰላምታ ይገባል። ከመላእክት ጋር የተወዳጀህ ዮሐንስ ሆይ ሞልቶ የተትረፈረፈ የሰላምና የፍቅርህ ወንዝ በሆዴ ውስጥ ይሙላ እንጂ የጎደለ አይሁን። ለዘሰአለከ ሀቡ ለሚለምንህ ስጠው እንጂ አትከልክለው የሚለውን የወንጌል ትእዛዝ አንተ ታውቃለህና ከፍ ያለች የከበረች በረከትህን እነሆ እኔ እፈልጋለሁ። ባለጸጋ ዮሐንስ ሆይ መስጠትን ችላ አትበለኝ፣ የድሃ ሕይወቱ ልመና ነውና። ኦ ዮሐንስ ሆይ በንጽሕና ገንዘብህ የእኔን ኀጢአት ዕዳ ክፈል። ክፉ ሽታ የሚሸት የእኔን ሥራም በሽቶ ጸሎትህ አጣፍጥ ለውጥ። መሥዋዕት የምታሳርግ ክቡር ዮሐንስ ሆይ እኔን ለመባረክ ከወንድሞችህ ከሐዋርያት ጋር ና፣ በልቦናዬ ውስጥ ፍቅርህ የበዛ ነውና። ሰላምታ የኢየሱስ ክርስቶስ ወዳጅ ዮሐንስ ወልደ ነጎድጓድ ሆይ ሰላምታ ይገባሃል። የተከበርክ አቡ ቀለምሲስ ራእይን ያየህ ዮሐንስ ሆይ ቴዎጎሎስ መለኮታዊ ምስጢርን የተናገርክ ለአንተ ሰላምታ ይገባሃል። የሐዲስ ሥርዓት ሐዋርያ ዮሐንስ ሆይ በቤተ ምንዳድ ለደረሰብህ መከራ ሰላምታ ይገባሃል። በትዕግሥትህ የሮምናን ቁጣ ችለህ የሞተውን አስክሬን ያስነሳ ዮሐንስ ሆይ ሰላምታ ይገባሃል። ከደቀ መዝሙርህ አብሮኮሮስ ጋር የሚያስጨንቅ መከራን የታገስህ ዮሐንስ ሆይ ሰላም ላንተ ይሁን። ክብርን የተሞላህ አንተ ነህ፣ እንደ አንተ ያለስ በምድር ላይ ማን ነው? በምስጋናና በእንቢልታ የቤተ ክርስቲያን የጉባኤዋ መሪ ዮሐንስ ሆይ ሰላምታ ለአንተ ይሁን እያልኩ እነሆ እኔ በምስጋና እና በማህሌት አደንቅሃለሁ። እውነተኛ የመለኮት የክርስቶስ ወዳጅ የሆንክ ጻድቅ ዮሐንስ ሆይ ሰላም ላንተ ይሁን። እነሆ ቅድስት ቤተ ክርስቲያን በበዓልህ ዕለት በምስጋናና በማህሌት አንተን ታመሰግናለች። ዮሐንስ ሆይ ሰላም ለአንተ ይሁን እያልኩ ስምህን ስጠራ የመልክህ ደምግባት ምን ያምር! የስምህስ አጠራር ምን ይጣፍጥ! የእግዚአብሔር ወልድ እናቱ ባለሟል ዮሐንስ ሆይ በዘጠኙ ሊቃናት ምሳሌ ሰላምታ አቀርብልሃለሁ። ምስጋናዬን ተቀብለህ ዋጋ ያልተከፈለበትን ክብር አድለኝ ስጠኝ። ቀዳማዊ ቃል ሥጋ ሆነ በእኛም አደረ እያል ከፍ ያለ የተዋህዶ ሰማይ ምጥቀትን መጥቀህ የወጣህ ንስር የተሰኘህ ዮሐንስ ሆይ ሰላምታ ይገባሃል። አራተኛውን ወንጌል የጻፍክ ዮሐንስ ሆይ ኮል የተባለ የምስጋና መዓዛ በሰው ሁሉ አፍንጫ በጎ በጎ ሸተተ። ሰላም ለከ ወልደ ነጎድጓድ ዮሐንስ ሆይ ሰላም ላንተ ይሁን። አቡ ቀለምሲስ ዮሐንስ ሆይ ሰላም ላንተ ይሁን። ታኦጎሎስ ዮሐንስ ሆይ ሰላም ላንተ ይሁን።
የጌታ ወዳጅ ዮሐንስ ሆይ ሰላም ለአንተ ይሁን። ንጹሕ ድንግል ዮሐንስ ሆይ ሰላም ለአንተ ይሁን። ወንጌላዊ ዮሐንስ ሆይ ሰላም ለአንተ ይሁን። በኢየሱስ ክርስቶስ አጠገብ የተቀመጥክ ዮሐንስ ሆይ ሰላም ለአንተ ይሁን። የቅዱስ ዮሐንስ ወልደ ነጎድጓድ አምላክ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ፣ ከነፍስ ከሥጋ መከራ አድነኝ። በሰው ዘንድ መወደድን ስጠኝ። ቤቴን ንብረቴን ባርክልኝ። ቀሪውን ዘመኔንም ባርከህ በተዋህዶ ሃይማኖት የምጸናበት፣ በንስሐ መንፈሳዊ ፍሬ የማፈራበት፣ በቅዱስ ሥጋህ በክቡር ደምህ የምታነጽበት አድርግልኝ። አሜን። አቤቱ አምላካችን እግዚአብሔር ሆይ ሀገራችንን ኢትዮጵያን ባርክ፣ ሕዝቦቿንም ጠብቅ። ቅድስት ቤተ ክርስቲያንህንም ከፈተና ሰውርልን። ገዳማቱን አድባራቱን ሁሉ በበረከትህ በረድኤትህ ጎብኝ። አንተ ይቅር ባይ አምላክ ነህና። ምስጋና ለተቀደሰው ስምህ ይሁን። የወዳጅህን የቅዱስ ዮሐንስን ስብከት ምስጋና እንናገር ዘንድ አነሳስተህ ስላስጀመርከን አስጀምረህ ስላስፈጸምከን እናመሰግንሃለን። አሜን።